እንግዲህ ሰላም የኤሎን መስክን ነገር ስናነሳ ብዙ ነገር ነው ወደ አእምሮ የመጣው። ከእነዚህ መሃል ደግሞ አንዱና ትልቁ ይህም ዓለምን በሰው መሳይ ሮቦቶች የመሞላት ዕቅዱ ነው። እስኪ ዛሬ በዚህ ጉዳይ ላይ በጥልቀት እንዝመት። ይሄ ራዕይ ምንድን ነው? እውነትስ የመሆን ዕድሉ ምን ያህል ነው? እና ይሄ ነገር እውነት ሊሆን ነው ወይስ ያው ፊልም ላይ እንደምናየው አይነት የሳይንስ ልቦለድ ቅዠት ነው? በቃ በዚህ ትንታኔያችን ውስጥ እስኪ ከዚህ ትልቅ ጥያቄ ጀርባ ያለውን ነገር እንፈትሽ። መልካም። ለመጀመር ያህል እስኪ የዚህ ራዕይ መሠረቱ ምንድን ነው የሚለውን እንይ። ኢሎን መስክ የወደፊቱን ጊዜ በትክክል እንዴት ነው የሚያስበው? እሺ፣ እስቲ ለአንድ አፍታ እናስብ። ሮቦቶች በየቦታው ያሉበት ዓለም፣ በፋብሪካዎች ውስጥ ከሰዎች ጋር እኩል ሲሰሩ፣ ቤታችን ውስጥ ሲያግዙን፣ በቃ የዕለት ተዕለት ሕይወታችን አንድ አካል ሲሆኑ ማለት ነው። የራዕዩ ዋናው መጠንጠኛ ይሄው ነው። እሺ፣ ታዲያ እነዚህ ሮቦቶች እነማን ናቸው? እና ደግሞ ከሁሉም በላይ ምን አይነት ሥራዎችን እንዲሰሩ ነው ተታቀደው? ሰው መሳይ ሮቦት ወይም ሁማኖይድ ሮቦት የሚባለው ያው በቅርጽም በተግባርም ሰውን ለመምሰል ተደርጎ የተሠራ ሮቦት ማለት ነው። ዋናው ሐሳብ ከእኛ ጋር አብሮ ለመስራት እንዲመቸው የሰውን አካላዊ እንቅስቃሴዎች መቆረጭ እንዲችል ማድረግ ነው። እዚህ ጋር ሊሰሩ ይችላሉ ተብሎ የተዘረዘሩትን ሥራዎች ስናይ በጣም ብዙ ናቸው። አስቡት፣ ከቀላል ሥራዎች ለምሳሌ ዕቃ ከመሸከምና ከማጽዳት ይጀመርና ፋብሪካዎች ውስጥ ምርቶችን እስከ መገጣጠም ይደርሳል። ከሁሉም በላይ ግን የሚገርመው ለሰው ልጆች በጣም አደገኛ በሆኑ ቦታዎች ላይ ለምሳሌ በኬሚካል ፋብሪካዎች ውስጥ እንዲሰማሩ መታሰቡ ነው። ይህ በጣም ትልቅ ነጥብ ነው። ስለዚህ ከዚህ ሁሉ ነገር ጀርባ ያሉት ዋና ዋና ዓላማዎች ሁለት ናቸው ማለት እንችላለን። አንደኛው በተለዩ የሥራ ዘርፎች ላይ የሚታየውን የሰው ኃይል እጥረት መሙላት ነው። ሁለተኛው ደግሞ አደገኛ ሥራዎችን ለሮቦቶች በመስጠት የሰዎችን ደህንነት በተሻለ ሁኔታ ማስጠበቅ ነው። ግን ይህ ሁሉ ነገር እንዴት ሆኖ ነው እውን የሚሆነው? መልሱ የሮቦቶቹ አእምሮ ተብሎ በሚጠራው ቴክኖሎጂ ውስጥ ነው ያለው። ይህም አርቲፊሻል ኢንቴሊጀንስ ወይም ኤአይ ነው። እዚህ ላይ በጣም የሚገርም ነገር አለ። የኢሎን መስክን አቋም ስንመለከት አንድ ትልቅ የሚመስል ቅራኔ እናያለን። እንዴት መሰላችሁ? በአንድ በኩል ኤአይ ለሰው ልጅ ሕልውና ትልቅ ስጋት ነው ብሎ በተደጋጋሚ ያስጠነቅቃል። በሌላ በኩል ደግሞ ይህንኑ ቴክኖሎጂ ለማሳደግ በቢሊዮኖች የሚቆጠር ዶላር ያፈሳል። በጣም ግራ የሚያጋባ ነው አይደል? እሺ፣ ታዲያ የሮቦቱ አእምሮ ምን እንዲያደርግ ነው ታስበው? ራዕዩን በሦስት ቀላል ደረጃዎች ማየት እንችላለን። አንደኛ፣ ሮቦቱ በዙሪያው ያዘውን ነገር እንዲረዳና እንዲተረጉም ማድረግ ነው። ሁለተኛ፣ ከአካባቢውና ከተሞከረው አዲስ ነገሮችን በራሱ እንዲማር ማስቻል ነው። ሦስተኛና ወሳኙ ደግሞ ከሰዎች ጋር ተስማምቶ በቅንጅት እንዲሠራ ማድረግ ነው። እንግዲህ ይሄ አይነቱ ቴክኖሎጂ በሥራ ቦታ ብቻ ተወስኖ የሚቀር አይመስልም። ስለዚህ ቀጣዩ ትልቁ ጥያቄ በኅብረተሰቡና በኢኮኖሚው ላይ ምን አይነት ተጽዕኖ ያመጣል የሚለው ነው። አዎ፣ ምናልባትም ከራዕዩ ሁሉ እጅግ አወዛጋቢውና ትልቁ ሐሳብ ይሄ ሳይሆን አይቀርም። ሮቦቶች የሰውን የጉልበት ሥራ ሲተኩ የሥራ ዋጋ በጣም ሊወርድ ይችላል። ይህ ደግሞ መላውን የኢኮኖሚ ሥርዓት ከስር መሠረቱ ሊቀይር የሚችል ትልቅ ኃይል አለው ተብሎ ነው የሚታመነው። እናም ይህ የኢኮኖሚ ለውጥ ሁለት ገጽታዎች አሉት። በአንድ በኩል ጥሩን ካየን ሮቦቶች አሰልቺና ተደጋጋሚ ሥራዎችን ስለሚሰሩልን ሰዎች የበለጠ የዕረፍትና የፈጠራ ጊዜ ሊኖራቸው ይችላል። በሌላ በኩል ግን በሚሊዮን የሚቆጠሩ ሥራዎች ሲጠፉ የሥራ ገበያው መልጦ ነው የሚል ትልቅ ስጋት ይፈጠራል። ስለዚህ ኅብረተሰቡ ከዚህ ለውጥ ጋር ራሱን እንዴት ማላመድ አለበት የሚለው በጣም ወሳኝ ጥያቄ ይሆናል። እሺ፣ ይህን ሁሉ ከመረመርን በኋላ ወደ ጀመርንበት ጥያቄ እንመለስ። የኢሎን መስክ የሮቦት ራዕይ በእርግጥ ሊሳካ የሚችል ነገር ነው ወይስ በምናብ ብቻ ቀሪ ነው? እናም የትንታኔያችን ማጠቃለያ በዚህ ወሳኝ ጥያቄ ላይ ያርፋል። የቴክኖሎጂው ፍጥነት በጣም አስገራሚ ነው። ትልቁ ጥያቄ ግን ይሄ ነው። ሮቦቶች በመጨረሻ የሰው ልጅን የሚያግዙ ታማኝ ረዳቶች ይሆናሉ ወይስ እኛ ዝግጁ ሳንሆን ዓለምን ከምንገምተው በላይ በመቀየር የራሳቸውን መንገድ ይከተላሉ? የመጨረሻው ውጤት ምናልባት ዛሬ በምንወስናቸው ውሳኔዎች ላይ የተመሠረተ ሊሆን ይችላል።